ይሄን በጣም እርግጠኛ ነኝ። በጣም እርግጠኛ ነኝ። እንደዚህ አይነት ነገር ሰምታችሁ እንደማታውቁ በጣም እርግጠኛ ነኝ። እሺ ኒውዚላንድ ውስጥ የሚያበራ ዋሻ ማለት ዋሻው ከፀሐይ ውጭ የሆነ ሌላ ብርሃን የሚያገኝ ዋሻ እንዳለ ታውቃላችሁ? አታውቁም። በእርግጠኝነት ይሄን አታውቁም። ይሄን እንደው አውቃለሁ ካላችሁ እየዋሻችሁ ነው። እንደው ኒውዚላንድ ውስጥ የራሱ ብርሃን የሚያበራ ዋሻ አለ። ስሙ ዋይቶሞ ይባላል። እና ዋሻው በጣም የሚያምር ቪው ነው ያለው። በጀልባ ሲገባ ምናምን በጣም ያምራል። ሰዎቹ ምን ያህል ይጠሩታልኝ የምድር ላይ ከዋክብት እያሉ ይጠሩታል ዋሻው። እና ዋሻው በጣም ጸዴ ነው። እንደው ዓለም እንደዚህ ነች፣ እንደው ስነ ፍጥረትን አናቃትም ምናምን ነው የምትሉ በእርግጠኝነት ዩቲዩብ ላይ በጣም በሰፊው ሰፋ አድርጌ ቪዲዮ ሰርቼበታለሁ። ገብታችሁ ማየት ነው። በጣም የሚገርም ነው። የምር ዓለም እንደዚህ ነች እንዴ! ስነ ፍጥረት እንደዚህ ነው የተሰራው፣ እንደዚህ ነው የሚኖረው። አቤት ማለታችሁ አይቀር እና ኒውዚላንድ እችን ብቻ አይነተረው። ግን ኒውዚላንድ በጣም ብዙ የተደበቁ ነገሮች አለ። ደርሼበታለሁ። በጣም ብዙ ድብቅ ነገሮች ናቸው። ግን ያው ዩቲዩብ ላይ ለመስራት እውነት መሆኑን ማረጋገጥና ሰፋ ያለ መረጃ ስለሚያስፈልግ ነው እንጂ ኒውዚላንድን ደግሞ ልክ እንደ ህንድ እንዳንድ ቀን ግልብጥ አድርገን እናያታለን። እና እናንተ ግን ዩቲዩብ ላይ ሂዱ።